ሰላም እንዴት ናችሁ? ውድ የኢድሪን አካዳሚ ቤተሰቦች ዛሬ ስለ ሜዲሲን እናወራለን። ስለ ሜዲሲን ምንድነው? ሜዲሲን ለመማር የሚፈጅበት ጊዜና በውስጡ ያሉ የጊዜ ስቴጆች ምን ይመስላሉ? ሜዲሲን ለመግባት ምን አይነት ቤዚክ እውቀቶች ያስፈልጋሉ የሚለውንና በሜዲሲን ያለውን የስራ ሁኔታ እና የደሞዝ ሁኔታን የምናወራ ይሆናል። ፍሬሽ ተማሪ ከሆናችሁና ዲፓርትመንት መረጣ ጊዜያችሁ ላይ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። ሜዲሲን ስለ ሰውነት ክፍሎቻችን አጠቃላይ እንዴት ፋንክሽን እንደሚያደርጉ፣ ስለ አሰራራቸው፣ ስለ ስትራክቸር፣ ስለ ፋንክሽን እንዲሁም ደግሞ ስለ በሽታና መንስኤዎቻቸው እንዲሁም ደግሞ መድኃኒቶችና ስለተለያዩ ስለ ሰውነት ክፍሎች እንዲሁም ስለ ተያያዥ ነገሮች የሚያጠና የጤና ዘርፍ ነው። ይህም በኢትዮጵያም በዓለም አቀፍ ደረጃም በጣም ተፈላጊ ከሆኑ ዲፓርትመንቶች አንዱ ስለሆነ እንደሚታወቀው በኢትዮጵያም በሁሉም ዩኒቨርሲቲዎች በሚባል ደረጃ በጣም ኮምፒቲሽን የሚበዛበት ዲፓርትመንት ነው። በአሁኑ ሰዓት በኢትዮጵያ ውስጥ በመንግስትም ሆነ በግል ከ33 ዩኒቨርሲቲዎች በላይ የሜዲሲን ዲፓርትመንትን ይሰጣሉ። ሜዲሲን ዲፓርትመንት በአጠቃላይ አሁን ባለው ካሪኩለም ኦልሞስት ሁሉም ግቢ ተመሳሳይ የሆነ የመቀበያ መስፈርት ነው ያላቸው ከአንዳንድ ግቢዎች በስተቀር። ለምሳሌ እንደ ሐዋሳ ያሉ ግቢዎች ሲኦሲ ሳይፈትኑ ይቀበላሉ። ሌሎች ግቢዎች ግን ግሬዳቸውን የ12ኛ ክፍል ወይም የሪሜዲያል ውጤታችሁንና የሲኦሲ ድምር ውጤት አንድ ላይ አድርገው በዛ ጥሩ ውጤት ካመጣችሁ ሜዲሲን ዲፓርትመንት በምርጫችሁ እንድትቀላቀሉ ይደረጋል። ነገር ግን ለምሳሌ ሐዋሳ ዩኒቨርሲቲ ከሆናችሁ ግሬዳችሁና የ12ኛ ክፍል ውጤታችሁ ታይቶ ጥሩ ውጤት ካመጣችሁ ሜዲሲን ጆይን እንድታደርጉ ይደረጋል ማለት ነው። ሜዲሲን ውስጥ ያለው ሜዲሲን ለመጨረስ የሚፈጅበት ጊዜና እንዲሁም ደግሞ በውስጡ ያሉ ስቴጆች ምን ይመስላሉ የሚለውን ደግሞ ስናይ ሜዲሲን ለመማር በኢትዮጵያ አሁን ባለው ሁኔታ በአቬሬጅ 7 ዓመት ይፈጃል። አንዳንድ ግቢዎች 6 ዓመት ከተኩል ላይ የሚጨርሱም አሉ። እንዲሁም ደግሞ እስከ 7 ዓመት ከተኩል የሚወስዱ ግቢዎች አሉ። ግን አቬሬጅ አብዛኞቹ ግቢዎች በ7 ዓመት ይጨርሳሉ ማለት ነው። ይሄም ደግሞ በውስጡ ያሉትን ስቴጆችን በምናይበት ጊዜ ለምሳሌ መጀመሪያ ስትገቡ እንደ ሁሉም ተማሪ ፍሬሽማን ለአንድ ሴሚስተር ትማራላችሁ። ማቴማቲክስ፣ ፊዚክስ፣ እንግሊሽ እንዲሁም ደግሞ ሎጂክ፣ ሳይኮሎጂ የመሳሰሉ ዲፓርትመንቶችን ትማራላችሁ ማለት ነው። ያን ለአንድ ሴሚስተር ከተማራችሁ በኋላ ዲፓርትመንት ትመርጣላችሁ እና ዲፓርትመንት ከመረጣችሁ በኋላ ለአንድ ዓመት ያክል ኮማን ኮርሶችን እና የፕሪሜዲሲን ኮርሶችን ትወስዳላችሁ ማለት ነው። ፕሪሜዲሲን ኮርሶችን ለምሳሌ እና አናቶሚ፣ ፊዚዮሎጂ፣ ባዮኬሚስትሪ፣ ሂስቶሎጂ እና የመሳሰሉ ኮርሶችን ትወስዳላችሁ ማለት ነው። እንዲሁም ከዚህ ጋር የምትወስዷቸው ኮማን ኮርሶች አሉ ከሌሎች ዲፓርትመንቶች ጋርም ማለት ነው። ይህ ለአንድ ዓመት ይቆያል። ለአንድ ዓመት በፕሪሜዲሲን ትቆያላችሁ ማለት ነው። ይህ ጊዜ ለሜዲሲን ትምህርት መሰረት የምጥሉበት ጊዜ ነው። መሰረታዊ የሆኑትን እውቀቶች የሚጨብጡበት ጊዜ ነው እና ለአንድ ዓመት ይህንን ፕሪሜዲሲን ከተማራችሁ በኋላ በቀጥላችሁ የምትገቡት ፕሪክሊኒካል ይርስ ነው። ፕሪክሊኒካል ይር ወይም ፕሪክሊኒካል ይር 2 ዓመት የሚፈጅ ስቴጅ ነው። PC1 እና PC2 ወይም ፕሪክሊኒካል 1 እና ፕሪክሊኒካል 2 በመባል በሁለት ይከፈላል እና በዚህ ጊዜ ደግሞ የምትማሩት አብዛኛውን በሜዲሲን ውስጥ ማወቅ ያለባችሁን ነገሮች ስለ አካል ክፍሎች፣ ስለ በሽታዎች እና ስለ ሌሎችም ነገሮች በቲዮሪ በአብዛኛው የምትማሩበት ጊዜ ነው። PC1ንም PC2ንም ስትማሩ በአብዛኛው በደንብ በቲዮሪ አብዛኛውን ነገር ታያላችሁ ማለት ነው፣ ትማራላችሁ እና በዚህ ጊዜ ብዙ ነገሮችን እንድትሸመድዱ እንድትይዙ እናም ደግሞ በቲዮሪ ደረጃ ብዙ ነገሮችን እንድትረዱ ይጠበቃል ማለት ነው። የተለያዩ የበሽታ አይነቶችን፣ የሰው ልጅ የአካል ክፍሎችን እንዲሁም የተለያዩ ነገሮችን እንድታውቁ ይጠበቃል እና በዚህ ጊዜ የምትወስዷቸው ኮርሶች እነ ፓቶሎጂ፣ ማይክሮባዮሎጂ፣ ቢሄቪራል ሳይንስ ይሄንና የመሳሰሉ ኮርሶችን ትወስዳላችሁ ማለት ነው። PC1 እና PC2ን ለ2 ዓመታት ያክል ተምራችሁ ከጨረሳችሁ በኋላ ኳሊፊኬሽን ፈተና ይኖራችኋል። በጽሁፍም በኦራልም የኳሊፊኬሽን ፈተና ትወስዳላችሁ ማለት ነው።
ልክ ይሄን ፈተና ወስዳችሁ ስታልፉ ክሊኒካል ይር ጆይን ታደርጋላችሁ ማለት ነው። ቀጣዩ ስቴፕ ክሊኒካል ይርስ ናቸው። ክሊኒካል ይርም C1 እና C2 ተብሎ በሁለት ይከፈላል። በዚህም ጊዜ ደግሞ በPC1 እና PC2 የተማራችሁትን በቲዮሪ የተማራችሁትን ትምህርቶች ሆስፒታል እየገባችሁ በተግባር የምታዩበት ጊዜ ነው። አብዛኛውን ነገር በPC1 በቲዮሪ ነበር የምትማሩት። ብዙ ነገሮችን በማንበብ እንዲሁም ከአስተማሪዎች ጋር በሚኖራችሁ ኢንተራክሽን ነው የምትማሩት። ነገር ግን ወደ C1 ስትገቡ ልክ ኦራሉን ወስዳችሁ ስትጨርሱ ከዛ ሆስፒታል መግባት ትጀምራላችሁ። በዚህ ጊዜ ኬዞችን እንደ ሐኪም ለመጀመሪያ ጊዜ የምታዩበት ጊዜ ስለሆነ ልክ ጅምር አካባቢ አንዳንድ ነገሮች ሊከብዷችሁ ይችላል። በእርግጥ ከዛ በፊት ከዳቤር እየገባችሁ አስክሬን የተለያዩ ነገሮችን ታያላችሁ። ግን ሆስፒታል ገብታችሁ ሪል የሆነውን ታማሚዎችን ኬር እያደረጋችሁ የምታዩበት የመጀመሪያ ጊዜያችሁ ስለሆነ ትንሽ ሊከብዳችሁ ይችላል። ግን ቀስ በቀስ ትለምዱታላችሁ እና ክሊኒካል ይር ውስጥ አብዛኛውን ነገር ሆስፒታል እየሄዳችሁ ትማራላችሁ። C1 እና C2 በምትማሩበት ጊዜ ከምትወስዷቸው ኮርሶች ኢንተርናል ሜዲሲን፣ ሰርጀሪ፣ ፔዲያትሪክስ፣ ጋይኒኮሎጂ ተጠቃሽ ኮርሶች ናቸው። እነዚህን እና የመሳሰሉ ኮርሶችን ትወስዳላችሁ እና C1 እና C2 ሲጨርሱ ደግሞ ልክ ከPC1 እና PC2 ጨርሳችሁ እንደተፈተናችሁ ሌላ የኳሊፊኬሽን ፈተና ይጠብቃችኋል ማለት ነው። ይሄን ፈተና ደግሞ ወስዳችሁ ስታልፉ ቀጥታ ወደ ኢንተርንሺፕ ትወጣላችሁ ማለት ነው። C1 እና C2 በድምሩ ከ2 ዓመት እስከ 2 ዓመት ከግማሽ የሚወስድ ሲሆን ኢንተርንሺፕ ደግሞ 1 ዓመት የሚፈጅ የ1 ዓመት ቆይታ ያለው ጊዜ ነው። በዚህ ጊዜ እናንተ ፈቃድ አይሰጣችሁም እንጂ ሙሉ ነገር እንደ ዶክተር ነው የምትሰሩት። ሆስፒታል ገብታችሁ ፔሸንቶችን በራሳችሁ ሙሉ ነገሮችን ትሰራላችሁ። ጀስት ሙሉ ኮርሶችን ሙሉ ነገሮችን አውቃችኋል ተብሎ ስለመጠበቅ። ነገር ግን የሕክምና ስህተቶች ኮምፕሮማይዝ ስለማይደረጉ አንደር ሱፐርቪዥን ነው የምትሆኑት። ሱፐርቫይዝ የሚያደርጋችሁ ዶክተር ይኖራል። ነገር ግን ምንም ነገር ሁሉንም ነገር የምታደርጉት ራሳችሁ ናችሁ ማለት ነው። ነገር ግን ስህተቶች እንዳይፈጠሩ ሱፐርቫይዝ የሚያደርግ ዶክተር ከእናንተ ጋር አብሮ ይኖራል ማለት ነው። በዚህ በኢንተርንሺፕ ቆይታችሁ ደግሞ ውጤት የሚሰጣችሁ በቲዮሪም በተግባርም የተማራችሁትን ትምህርት ምን ያክል ታማሚን በመንከባከብ እንዲሁም ከታማሚዎች ጋር በሚኖራችሁ ኤንጌጅመንት ምን ያክል በተግባር ታሳያላችሁ የሚለው ታይቶ ውጤት ይሰጣችኋል ማለት ነው። በዚህ መልኩ 7 ዓመታችሁን ከጨረሳችሁ በኋላ ጀነራል ፕራክቲሽነር ወይም ጀነራል ዶክተር ሆናችሁ ትመረቃላችሁ ማለት ነው። ስለ ስራ ሁኔታና ስለ ደሞዝ ሁኔታ ደግሞ ስናወራ በሜዲሲን ከተመረቃችሁ በኋላ በግል ሆስፒታሎች፣ በመንግስት ሆስፒታሎች፣ በኤንጂኦዎች እንዲሁም ደግሞ ዓለም አቀፍ የጤና ድርጅት እንዲሁም በተለያዩ የመንግስት መስሪያ ቤቶች ውስጥ ተቀጥራችሁ መስራት ትችላላችሁ። ከዚህም በተጨማሪ ደግሞ በግላችሁ በግልም ሆነ በቡድን የግል ክሊኒክ ከፍታችሁ መስራት ትችላላችሁ። እንዲሁም ደግሞ በአንድ ጊዜ በሁለት ወይም ከዛ በላይ ሆስፒታሎች ላይ መስራት ትችላላችሁ። ምክንያቱም በፈረቃ ስለሆነ የሚሰሩት በትርፍ ጊዜያችሁ በራሳችሁ በፈለጋችሁበት ቦታ መስራት ትችላላችሁ ማለት ነው። ሜዲሲን በምትማሩበት ጊዜ ቀድማችሁ ማወቅ ያለባችሁን ነገሮች ወይም በደንብ ማስመር የሚፈልጋቸውን ነገሮች ልንገራችሁ። የመጀመሪያው ሜዲሲን ሰፊ የሆነ የጥናትና የትምህርት ሎድ እንዳለው ይታወቃል። ስለዚህ ለ7 ዓመታት ይሄን ሎድ በደንብ ለመወጣት ዝግጁ መሆን አለባችሁ እና ደግሞ በባዮሎጂ ኬሚስትሪ ትምህርቶች ላይ ጥሩ የሆነ ቤዝ ቢኖራችሁ ደግሞ ይመረጣል። እንዲሁም ደግሞ በሁለተኛ ደረጃ ሜዲሲንን የምትመርጡበት ምክንያታችሁ ምንድነው? አንዳንድ ሰዎች ቤተሰቦቻቸው ስለሚፈልጉ ደግሞ ጥሩ ገቢ ይገኛል ብለው ስለሚያስቡ እንዲሁም ደግሞ በሌሎችም አውትሳይድ በሆኑ ምክንያቶች ይመርጣሉ። ነገር ግን እንደዛ ከሆነ ሜዲሲን ሊከብዳችሁ ይችላል። ምክንያቱም ለሰው ብላችሁ ወይም ለውጫዊ ነገር ብላችሁ ያን ሁሉ ሳክሪፋይስ መክፈል ያን ሁሉ ሰዓት ማንበብ ሊከብዳችሁ ይችላል። ነገር ግን በራሳችሁ ፓሽኔትድ ሆናችሁ የምትመርጡ ከሆነ ወይም ሰዎችን ለማገዝ ፈልጋችሁ የምትመርጡ ከሆነ በጣም ደስ የሚል ትምህርት ነው እና በዚህ ቆይታችሁ ሜዲሲንን ስትማሩ ብዙ የስፔሻላይዜሽን ዘርፎች ስላሉ በፈለጋችሁበት መንገድ ስፔሻላይዝ ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ
ብዙ በውስጡ የሚሰሩ ጥናትና ምርምሮች ስላሉ ይህም አንድ ደስ ብሏችሁ እንድትማሩ የሚያደርግ ነገር ነው። እንዲሁም ደግሞ ነገሮችን ስትማሩ በተግባር እያያችሁ ትማራላችሁ። አብዛኛውን ጊዜ ሆስፒታል እየሄዳችሁ በተግባር ትማራላችሁ። ስለዚህ ይህ አንዱ ደስ የሚያሰኝ ነገር ነው። ከዚህም ውጭ ደግሞ በዓለም አቀፍ ደረጃ ያለው ተቀባይነት ደግሞ ሌላኛው ሜዲሲን ዲፓርትመንት እንዲወደድ ከሚያደርጉ ምክንያቶች አንዱ ነው። የትም ብትሄዱ ተቀባይነት ልታገኙ ትችላላችሁ ማለት ነው። ስለዚህ በራሳችሁ ተነሳስታችሁ ከሆነ በባዮሎጂ እና በኬሚስትሪ ትምህርቶች ጥሩ መሰረት ካላችሁ ሜዲሲን ብትመርጡ የተሻለ ስኬታማ ትሆናላችሁ ብዬ አስባለሁ። ስለ ሜዲሲን ያዘነው ቪዲዮ ይህን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረግ እንዳትረሱ። ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለ ሌሎች ዲፓርትመንቶችን ማወቅ ከፈለጋችሁ ደግሞ ሌሎች ቪዲዮዎችንም ቼክ አድርጉ። እንዲሁም ከስር ዲስክሪፕሽን ላይ ባለው ሊንክ ቴሌግራም ቻናላችንን ቼክ አድርጉ። አመሰግናለሁ።